ብዙ ሴቶች ስለ ወንዶች የሚያውቁ የሚመስላቸው ነገር ግን በጣም የሚሳሳቱት ነገሮች። አብዛኛው ሴቶች እነዚህ ነገሮችን የሚያደርጉት ይሰራሉ ብለው ነው። ነገር ግን በጣም ተሳስተዋል። እነዚህ ነገሮችን እያደረግሽ ከሆነ አስተካኪ። ወንድ ልጅ ላይ በፍጹም እነዚህ ነገሮች አይሰሩም። አንደኛ፣ ማን እንዳስተማራችሁ ራሱ አላውቅም። ከፍቅረኛሽ ጋር አለመግባባት ሲፈጠር ወይንም ስትጣሉ እሱን ለማስቀናት ብለሽ ሌላ ወንድ ጋር ሁኚ። ከዛንስ ወንዶች የጣሉት ነገር ሲነሳባቸው ስለማይወዱ ተመልሰው መጥተው እየየ ይላሉ። ራስሽን ጠብቂ። ለራስሽ ጊዜና ቦታ ስጪ። ራስሽን በደንብ ተንከባከቢ። አንድ ስለ ወንድ ልጅ ልነግርሽ የምፈልገው ነገር አልፈልግሽም ብሎ ከሄደ በኋላ መቶ ሼክ ያደርግሻል። ምን ላይ ነች የሚለውን ራስሽ ላይ እየሰራሽ ደህና ቦታ ልትደርሺ እየሞከርሽ ከሆነ ትኩረቱን አንቺ ላይ ያደርጋል። ግን እዛው ቦታ ላይ ሆነሽ ከወንድ ጋር የምትጃጃይ ከሆነ ርካሽ ነው የምትሆኘው። የምሬን ነው የምልሽ። ለሱ ተራ ሴት ነሽ። ምናልባት ተመልሶ የራሱ ሊያደርግሽ ይችላል። ኋላ ላይ ግን ትቶሽ እንደሚሄድ አትጠራጠሪ። ከዛ በተቃራኒው ግን ራስሽ ላይ ሰርተሽ ኑሮሽን ወደፊት ቀጥይ። እሱን ለማስቀናት ብለሽ ወንድ ብታንጋጊ ትርፉ ባምቡሌና ጨብጥ መያዝ ነው እና ራስሽን ጠብቂ። ይሄ ነገር አይሰራም ወንድ ልጅ ላይ። ሁለተኛ፣ የሆነ ስህተት ካለበት በኩርፊያ አስተካክለዋለሁ። ስታኮርፊው ስህተቱን ለማየት ጊዜ ይኖረውና ከዛን ይቅርታ ይጠይቃል። በፍጹም ሊያስተካክሉ አይጥርም። ይቅርታ ቢጠይቅም እንኳን ማለት ነው። እንዲያስተካክል ማድረግ ከፈለግሽ ከዚህ በፊትም ተናግሬዋለሁ። ወንዶች ስህተት ካለባቸው እንዲያስተካክሉ የምትፈልጊው ነገር ካለ በጨዋታ መሀል ንገሪ። በቃ ስትቀላለዱ በወሬያችሁ መካከል ከአንቺ ጋር ፈገግ ብሎ የሚያወራበት ሰዓት አላ የምትቀላለዱበት። በዛ መሀል እኔ እኮ በጣም ነው የማፈቅር፣ በጣም ነው የምወድ፣ እቺን ባህሪ ደግሞ ብታስተካክል ብለሽ ቀለል አድርገሽ ንገሪው። በጣም ካካበርሽው እሱም ለማስተካከል በጣም ከባድ መስሎት ነው የሚታየው። ቀለል አድርጊና እንደሚታለፍ ችላ እንደሚባል ያ ነገር ቀላል ነገር እንደሆነ አስቦ ይተዋል። አለበለዚያ ግን ካከበርሽበትና ኮስተር ብለሽ እየተቆጣሽ አኩርፈሽው ምናምን ብሶበት ታገኛለሽ። አይስተካከልም። በዛ መልኩ ይቅርታ ሊጠይቅ ይችላል፣ ነገር ግን ሊያስተካክለው አይሞክርም። ሶስተኛ፣ በልመና አስቀረዋለሁ ከመሄድ ማለትም አልፈልግሽም ብሎ ሊሄድ ሲነሳ ተለማምጬ ለምኜም ሞክሪ። ልታስቀሪው ትችላለሽ። በነገራችን ላይ ለትንሽ ጊዜ ለወራት ሊሆን ይችላል፣ ሊቀር ይችላል። አንድ ሰው ትቶ ለመሄድ ሲነሳ ቀድሞ ልቡ ተነስቷል። ለምሳሌ አሁን አንቺ ከቤትሽ ወጥተሽ ወደ እውነት ሱቅ ለመሄድ ፕላን ታደርጊያለሽ። ቀልብሽ ቀድሞ ሄዷል አይደል? ከዛም በኋላ ነው እግርሽ ተነስቶ የሚሄደው። እሱም ልክ እንደዛው ቀድሞ ፕላን አድርጓል ለመሄድ ሲነሳ፣ ልቡ ቀድሞ ሄዷል። ቀጣይ እግሩ ነው መከተል የሚቀረው። ስትለምኘው አዝኖልሽ ሊቀር ይችላል። ማለትም አልሄድም በቃ ትቼዋለሁ ሊልሽ ይችላል። ነገር ግን ከትንሹ ጊዜ በኋላ ማስመሰሉና መቆየቱ ይበቃውና ተነስቶ መንገድ ይጀምራል። ከዛን አሁንም እየለመንሽ ልታስቀሪ ና። ወንድ ልጅ ሊሄድ ሲነሳ ምን ማለት አለብሽ? እኔ ከምንም ነገር በላይ አፈቅርሃለሁ፣ ቦታ ሰጣለሁ። እንደኔ የምታፈቅር ሴት መቼም አታገኝም። ከኔ መሄድ ሰላም ከሰጠ፣ ከኔ መለየቱ ለአንተ መልካም መስሎ ከታየ እግዚአብሔር ከፊት ይሁን። ጥሩ ፍቅረኛ ነበርክ። አመሰግናለሁ ስለሰጠኝ ፍቅር። ለእያንዳንዷ ነገር አመሰግናለሁ። በጣም አፈቅርሃለሁ። መልካም መንገድ። ጭንቅላቱ ላይ ትልቅ ጥያቄ ነው የምትሆኚው። የምሬ ነው የምልሽ። አክብሮች ነው የሚሄደው። ከለመንሽው ግን ንቆና ተራርጎ ነው የሚሄደው። ስለዚህ እንደዚህ በብልሃት መሸኘት ነው ጥያቄ ጭንቅላቱ ላይ ፈጥረሽ። አለበለዚያ በልምምጥ በልመና ሞክሪ። አራተኛ፣ ይሄኛው የርቀት የፍቅር ግንኙነት ውስጥ ላላችሁ ነው። ወንድ ልጅ የርቀት የፍቅር ግንኙነት ከጀመራችሁ ከአንድ ዓመት በኋላ ከ6 ወር በኋላ መነጫነች ከጀመረ ጠልቶሽ ወይንም ደግሞ ላንቺ ያለው ፍቅር ደክሞ ሞቶ አይደለም። ናፍቆት ወንድ ልጅ ላይ ከምንም ነገር በላይ ይበረታል። በተለይ የርቀት የፍቅር ግንኙነት ውስጥ ወንድ ልጅ ሊቋቋመው የማይችለው ነገር ቢኖር ናፍቆት ነው። ስለዚህ አዲስ ባህሪ ያመጣል፣ ይነጫነጫል፣ በትንሽ ነገር በቃ ይናደድብሻል ምናምን ነገር እና ይህን ነገር እንዴት ነው ማስተካክለው? በማስረዳት የጊዜ ጉዳይ ነው፣ እንገናኛለን። ነገሮችን በፍቅር መያዝ ከቻልሽ ወዲያው ተገናኝ። ማለትም እዚህ ስሜት ውስጥ እየገባ ከሆነ በጣም እየተነጫነጨ ከሆነ በጣም አጉላጉል ባህሪ እያሳየ ከሆነ መፍትሄው ምንድነው? መገናኘት። ተገናኝታችሁ ከዛ በኋላ ድጋሚ ፍቅራችሁን አድሳችሁ የርቀቱን ፍቅር ግፉት፣ ቀጥሉት። አለበለዚያ ግን የባህሪው የገነነ መጥቶ ፍቅራችሁን ብትንትኑን ነው የሚያወጣው። አምስተኛ፣ ወንድ ልጅ በብሬካፕ አይጎዳም፣ በጣም ይጎዳል። ማለትም የፍቅር ግንኙነታችሁ ሲፈርስ መጥቶ ስላላለቀሰ ወይንም ደግሞ ስሜታዊ ሆኖ ስላላወራ አልተጎዳም ማለት አይደለም። በደንብ ላስረዳሽ። ሁለት ፍቅረኛማቾች ተለያዩ፣ በመሃላቸው መለያየት ተፈጠረ። ከዛም በኋላ እሷ በጣም አለቀሰች፣ ተጎዳች፣ ልቧ ተሰበረ። ወንድ ልጅ ግን ቶሎ የሚያደርገው ነገር ከዛ ነገር መራቅ ነው። ከጓደኞቹ ጋር ፈታ ይላል፣ ዘና ይላል፣ ለራሱ ጊዜ ይሰጣል፣ ራሱ ላይ በደንብ ይሰራል፣ ራሱን ቢዚ ያደርጋል። በዚህን ሰዓት በቃ ለመዝናናት ይሞክራል፣ ይወጣል፣ ይጠጣል፣ ይጨብሳል ምናምን፣ ያለበትን ጭንቀት ይረሳል። ሴት ልጅ ደግሞ የፍቅር ግንኙነቷ በፈረሰው በዛች ወቅት ውስጥ የምታደርገው ነገር ማልቀስ ነው፣ ማዘን፣ ከሱ ጋር የነበራትን ጊዜ እያስታወሰች መነፋረቅ ይሆናል ስራዋ። ከዛስ ቀስ በቀስ ወራት ሲሆኑ እየረሳች ትመጣለች። ይህኔ ወንድ ልጅን ይጀምረዋል ማለት ነው። ነገሮችን ቆም ብሎ ሲያይ እሷ ለሱ
የከፈለችውን ዋጋ ከሷ ስለሚያገኘው ፍቅር የሆነችለትን ነገሮችን አንድ ባንድ ማሰብ ሲጀምር ይህኔ የጸጸት ስሜት እየወረሰው ይመጣል ማለት ነው። ውስጡ ጥፋተኝነት ይሰማዋል። ለዛም ነው ወንዶች የሆነችን ሴት አልፈልግም ብለው ከሄዱ በኋላ ከሆነ ጊዜ በኋላ ድጋሚ ተመልሰው መጥተው ይቅርታ አጥፍቻለሁ ምናምን ብለው ፍቅራቸውን የሚቀጥሉት ወይንም ደግሞ ስህተታቸውን ለማረም የሚሞክሩት። ወንድ ልጅ ወዲያው አይከፋም፣ የጊዜ ጉዳይ ነው። ራሱን እንደምንም ሲያታልል ይቆይና በስተመጨረሻ ነው ያንን ስሜት የሚያስተናግደው። ሴቶች ግን ቶሎ ነው። በዚህን ጊዜ ሴቶች ምን ያስባሉ? ወንድ ልጅ በፍቅር አይጎዳም፣ በደንብ ነው የሚጎዳው። ስድስተኛ ሀዘኑን አንቺ ጋር መደበቅ ካቆመ በጣም ያፈቅርሻል፣ ፕላስ ደግሞ ያምንሻል። ጓደኛሽ ከሆነ በጣም ነው የሚያምንሽ፣ ፍቅረኛሽ ከሆነ ደግሞ በጣም ነው የሚያፈቅርሽ። ይህንን ወቂ። ሀዘኑን መደበቅ አለመቻል ማለት ምን መሰለሽ? አንቺ ጋር መጥቶ የተሰማውን ስሜት መከፋቱን የሚያወራ ከሆነ ፊት ለፊትሽ ያለምንም ፍርሃት የሚያለቅስ ከሆነ ስሜቱ ከልክ በላይ ሆኖ እንባውን ወንድ ልጅ ካሳየሽ ያቀላል ነገር አይደለም። አይ ነው አልቃሻ ወንዶች በዝተዋል፣ በረባው ባረባው የሚነፋረቁ። ነገር ግን አብዛኛው ወንድ የሚለው ስም ደምቆ የሚሰጣቸው ወንዶች ስሜታቸውን የማይደብቁት ያመኑትና ያፈቀሩት ሰው ጋር ነው። እና የወንድ ልጅ እንባ ኖርማል ነገር አይደለም። አንቺ ፊት ለፊት ላይ አንድ ወንድ እያለቀሰ ሲያወራሽ ወይንም ደግሞ በስሜታዊነት ሲያወራሽ መረዳት ያለብሽ እምነቱንና ፍቅሩን ነው። ሰባተኛና የመጨረሻው ስለ ወንድ ልጅ የማታውቂውን ነገር ልንገርሽ። በጣም ችላ እያለሽ ከሆነ የስንብቱ መጀመሪያ ነው። ማለትም ችላ ማለት አይመቸኝም፣ ኢግኖር ማድረግ፣ ስልክ አለማንሳት፣ ቴክስት አይቶ ጸጥ ማለት፣ ኦንላይን ሆኖ ዝም ማለት፣ ሰበቦችን መደርደር፣ ላለመደወሉ ኤክስኪውዝ የሚያበዛ ከሆነ በጣም ኤክስኪውዞችን የሚደረድር ከሆነ ሰበቦችን እየፈጠረ ከሆነ ጉዞውን ጀምሯል። በቃ ለመሄድ እየተነሳ ነውና በሰላም ግባ ለማለት ተዘጋጅ፣ መልካም መንገድ ለማለት ተዘጋጅ። ችላ መባባል የስንብት መጀመሪያ። እዚህ ድረስ ስላዳመጣችሁኝ በጣም ነው የማመሰግናችሁ። በጣም ነው የምወዳችሁ።